ጤና ይስጥልን የቲክቶክ ቤተሰቦቼ። የኢትዮጵያ የቃል ሀብት ወይም ደግሞ የኢትዮጵያኖች የቃል ሀብት በሚለው ላይ ዛሬ እንወያያለን። ኢትዮጵያ ሀገር ነች። ኢትዮጵያ ቃል ነች። ቋንቋ ቃል ነው። ቋንቋ የቃል ሀብት ነው ብለን ብንነሳለን ማለት ነው። ቃሉን ወይም ስሙን ኢትዮጵያ ብሎ የሰጣት ወይ የመጀመሪያው ንጉስ ሊሆን ይችላል ወይም ደግሞ እግዚአብሔር ይሆናል ብለን መገመት እንችላለን። ኢትዮጵያ እንደተባለው በመጽሐፍ ቅዱስ ውስጥ ከ40 በላይ ስሟ ተጠቅሶ ይገኛል። በዓለም ላይ ተጽዕኖ ፈጣሪ መሆኗን ያመለክታል። ኢትዮጵያን አጉልተን እንድንጠራ የሚጠቅመን አራተኛው ፊደል ጵ የሚለው ፊደል ሲሆን አረፍተ ነገር በዚህ ፊደል ላይ ስሩበት ብንባል ከሁለት በላይ ልንሰራበት አንችልም። አንዱ ጵጵስና ብንል ጵጵስና የቤተ ክርስቲያን መሪዎች ማዕረግ ነው ልንል እንችላለን። ሁለተኛ ጵሪቅላጦስ ብንል በሐዋርያቶች ላይ የወረደ ቅዱስ መንፈስ ነው ልንል እንችላለን። ስለዚህ ኢትዮጵያ ሁልጊዜ ሊያጠቋት፣ ሊወሯት፣ ሊገዟት የመጡትን የምታሸንፍበት ምክንያት ምንድን ነው ብለን ብንጠይቅ ስሟ ቅዱስ መንፈስን ስለተሸከመ ነው ብሎ ማሰብ ይቻላል። እንግዲህ ስለ ቃል ሀብትነት ስናወራ 3 ነገሮችን እናስባለን ማለት ነው። አንደኛው መንፈሳዊ የቃል ሀብትን እናስባለን። ሁለተኛው ዓለማዊ የቃል ሀብትን እናስባለን። ሶስተኛው እርኩስ መንፈሳዊ የቃል ሀብትን እናስባለን። አራተኛው የሚሸጡ የቃል ሀብቶችን ማሰብ እንችላለን ማለት ነው። ስለዚህ እኛ ኢትዮጵያውያኖች እነዚህ ሁሉ አሉን፣ እድለኞች ነን ማለት እንችላለን። በቃል ሀብት የተሞላን ህዝቦች ነን እና የቃል ሀብታችን ለእኛ ለሰዎች ምንድን ነው ስንል መጽናኛችን ነው፣ መዳኛችን ነው፣ መግባቢያችን ነው፣ መማሪያችን ነው ያል መተርጎምና መተንተን እንችላለን ማለት ነው። መንፈሳዊ የቃል ሀብት የምንለው ምንን ነው ስንል ቅዳሴን፣ መዝሙር፣ ዝማሬን፣ ምስጋናን፣ ማዘንን፣ መጽናናትን፣ ማካፈልን፣ መንፈሳዊ ቅኔን፣ የብራናና የጸሎት መጽሐፍን፣ መጽሐፍ ቅዱስን፣ መንዙማን፣ ቅዱስ ቁርአንን እነዚህን ሁሉ የቃል ሀብቶች ናቸው ብለን ልንጠራቸው እንችላለን። ዓለማዊ የቃል ሀብት ስንል ደግሞ ተዝቆ ያልቅም። ዓለማዊ የቃል ሀብታችን ስነ ጽሁፍ፣ ወሬ፣ ንግግር፣ ሽላሎ፣ ድለላ፣ ፖለቲካ፣ ፉካሮ፣ ማሰንቆ፣ ክራር፣ ፉጨት፣ መሐላ፣ ምክር፣ ለቅሶ፣ እንጉርጉሮ፣ ሙሾ፣ ወግ፣ ስነ ቃል እነዚህ ደግሞ የእንተነትናቸው ዓለማዊ የሆኑ ስነ ቃሎቻችን ወይም ደግሞ ቃሎቻችን የቃል ሀብታችን ናቸው ብለን ማሰብ እንችላለን። እርኩስ መንፈስ የቃል ሀብታችን ብናስብ ደግሞ መቼስ ሰው እስከተጠቀመበት ድረስ ምንድን ነው ብንል ጥንቆላ፣ መተት፣ ባዕድ አምልኮ፣ ስድብ፣ ውሸት፣ ሴራ፣ ተንኮል፣ ምቀኝነት፣ እርግማን፣ ማጭበርበር እነዚህ ደግሞ ለሚጠቀምባቸው ያው የቃል ሀብት ናቸው። ከቃል ሀብትነትም አልፈው ደግሞ አንዳንዶቹ ኢኮኖሚያቸውን የሚገነቡበት ነው። በማጭበርበር ቶሎ በማለፍ በሴራ በምቀኝነት በተንኮል ስንት ነገር ያው ሀብት እንደሚገኝ ስለምታውቁ ማለት ነው። እንግዲህ ቃል ያላቸው ሀገሮች እና ቃል የሌላቸው ሀገሮች አሉ። አሁን ቃል ያላቸው ቶሎ ተስፋ አይቆርጡም፣ ራሳቸውን አያጠፉም፣ ተስፈኞች ናቸው። መንፈሳዊነት ካልተመቻቸው ወደ ዓለማዊ ይራመዳሉ፣ ዓለማዊ ካልተመቻቸው ወደ መንፈሳዊ ይሄዳሉ፣ ይህም ካልተመቻቸው ወደ እርኩስ መንፈሳዊ ሽፍት ያደርጋሉ እንጂ ራሳቸውን አያጠፉም፣ ደግሞ ችግር ውስጥ አይወድቁም ማለት ነው። ስለዚህ ቃል የሌላቸው ህዝቦች ራሳቸውን በማጥፋት ይታወቃሉ። በብዛት እንደዚህ አይነት ሰዎች ወደ አሽሽ ውስጥ በመግባት ወደ ተለያየ
እነዚህ ከባድ መድኃኒቶች፣ እንቅልፍ የሚያስወስዱ መድኃኒቶችን በመውሰድ ራሳቸውን አደጋ ውስጥ የሚጥሉ ሰዎች ቃል ስለሌላቸው ነው። ለምሳሌ እንዴት አደራችሁ ብትሏቸው ሀይ ይሏችኋል። እግዚአብሔር ይመስገን አይሏችሁም። እኛ ቃል ስላለን እግዚአብሔር ይመስገን ስንል ትልቁን ቃል ይዘነዋል ማለት ነው። እና ይህንን ይመሳሰላል ማለት ነው። ዛሬ በመገናኛና የመጽናኛ ድልድይ ሆኖ ከእግዚአብሔር ጋር የመገናኛና የመጽናኛ ድልድይ ሆኖ ጠቅሞናል ማለት ነው። ቃል እንግዲህ ለዚህ ኢትዮጵያ መለኮታዊ እርዳታ አላት። ኢትዮጵያውያኖች መለኮታዊ እርዳታ አላቸው። ምስጢራዊ ሀገር ናት ብሎ መገመት ይቻላል ማለት ነው። ብዙ ሀገራት ቃል ጠፍቶባቸዋል። እንዴት አደርክ ብትሏቸው ቅድም እንደነገርኳችሁም ነው ማለት ነው። እና ስለዚህ የሚሸጡ ትርፍ የሚያመጡ የቃል ሀብቶች አሉ። እነሱ እነማን ናቸው የሚለውን እንግዲህ ልንገራችሁ። አንዱ ፖለቲካ ነው። በደንብ ይቸበቸባል፣ ይሸጣል። ሙዚቃ ይሸጣል፣ ሙሾ ይሸጣል። አልቃሽ ማለት ነው። አንድ ለቅሶ ላይ፣ አንድ ሀብታም ለቅሶ ላይ አንድ አልቃሽ ብቅ ብላ ዘመዶቹን ወደኋላ ያለውን ወደፊት ያለውን የሞተውን እያነሳችን ተሰትል ሽልማትና ብር ታገኛለች። ስለዚህ ይሸጣል። ቃሏን ሸጣ ነው ማለት ነው። ቅዳሴ ይሸጣል አይሸጥም ብላችሁ እንዳትከራከሩኝ። ደሞዝ ሳይከፈለው ወይ ይቀድሳል ብላችሁ ልታሳምኑኝ ትችሉ ይሆናል። ወይ ደግሞ ወደ አሁን ካቶሊኮች ወይም ሌሎች ቸርቾች እንዲህ አንዳንድ ቸርቾች ቄሶችን በመግዛት የሚያስቀድሱ አሉ። የሚስጥር አወጣሁባችሁ መሰለኝ፣ ይቅርታ። ለምን እነዛ ቃል የላቸውም። ቤተ ክርስቲያናቸው ውስጥ ያለው ቃል ስላጠፉባቸው እንደሌላው ሀይ እያሉ ነው እና እግዚአብሔር ይመስገን አይሉም ግማሾቹ። ስለዚህ ቄሱን ጠርተው ከፍለው እዛ ውስጥ ያስቀድሳሉ። እና ቅዳሴ አይሸጥም እንዳትሉኝ ነው። ይሄንን እንግዲህ በማስረጃ ነው። ሌላው ማስንቆ፣ ስነ ጽሁፍ፣ እነዚህ ይሸጣሉ። ስነ ጽሁፍ በመጽሐፍ መልክ ያው ይቸበቸባል፣ ይሸጣል። መሐላ ይሸጣል። እንዴት ይሸጣል ብላችሁ እንግዲህ መሐላ እንዴት ይሸጣል ብላችሁ ግራ እንዳይገባችሁ ብዬ ነው። ስለዚህ ማርያምን ብሎ ስንት ነጋዴ ነው ሰውን አሳምኖ ቃሉን ሸጦ የሚያድረው። እንግዲህ ወላሂ ብሎ ስንት እንደሸጠላችሁ እናንተ ታውቃላችሁና፣ ስለዚህ ይሄ ቃል ይሸጣል። ስለዚህ ወሬና ፕሮፓጋንዳ ይሸጣል። ስለዚህ ቃላችሁ ዋጋ የሚያወጣ መሆኑን አውቃችሁ ሁላችሁም ቃላችሁን ጠብቁት ለማለት ነው። ኮሜንት ክፍት ነው። ለኮሜንት በሬ ክፍት ነው። እንግዲህ ዛሬ አመሰግናለሁ። ባባይ